ቀላል ጥያቄ ነው የምናነሳው ለዚህ ሰፈር። ሁሉም ችግሮቻችን ቀላል እንዲሆኑ ከፈለክ አንድና አንድ መፍትሄ ነው ያለው። ምንም ነገር ከማድረግ በፊት ከዛስ ብለህ ጠይቅ። ከዛስ በኋላ ቀላል ሊመስል ይችላል። ነገር ግን አንዳንድ ጊዜ ቀላል ነገሮች ትልልቅ ችግሮችን መፍትሄ ይሆናሉ። ይህን በምሳሌ ያስረዳል። የማማለጣሽ ጎረቤት ባሏ ሰክሮ መጥቶ ሽቅብ ወደ ላይ ይለዋል፣ ያቃስታል። ሽቅብ ወደ ላይ ሚስት ተናደ ይበለው ሲጠጣ መጥቶ ይበለው አለች። ማማለጣሽ ምን ቢሉ ጥሩ ጎበዚት ሽሮ ፈትፍተሽ ስጭው፣ ነገ በአስቤዛሽ ነው የምታሳክሚው። ሰማረን ቀላሉን በሽታ ነው በእልህና በፉክክር ለዘላለም የማይሽርና የማይድን ነቀርሳ ያደረግነው ቀላል ነው። ሁለተኛ ምሳሌ ልድገም። ባል ጓደኞቹ መሃል ሲጫወት በነገራችን ላይ ከሚስቴ ጋር የተገናኘ ነው መጠጥ ቤት ነው ይላል። የሆነ ቀን ሲደባደቡ ማማለጣሽ ሊያገላግሉ ሄዷል። ምንድነው ጎበዝ ምንድነው ሲባል እማማ አልጣሽ ጠጥታ መታኮር ከመጠጥ ቤት በዚህ ምሽት ሲላቸው ማማለጣሽ መጀመሪያ እስከየት አገኛት? መነሻን የረሳ ጊዜ ነው ልዩነት ወደ ቡጢ መሰናዘር የሚያድገው። ስለዚህ ቀላል ነገር ልንገር፣ ከመነሻ መድረሻ እንዲያምር ከፈለክ ከዛስ ብለህ ጠይቅ። ቀላልና ቀላል ትግል ከመግጠም በፊት ከመሮጥ በፊት ለማምለጥ ከመነሳት በፊት ደጋፊም ነኝ ተቃዋሚም ነኝ ከማለት በፊት ከዛስ በኋላ ብለህ ጠይቅ። ቀላል ጥያቄ። ከዛ ከመነሻ መድረሻን ማሳመር ትችላለህ። ውሳኔ ላይ ስሜታዊነት ሳይሆን ትዕግስት ይኑረው። አለበለዚያ እንደ ጠላ ሻጯ ሴትዮ ነው የምትሆነው። ሴትዮዋ በኑሮ ውድነት መቋቋም ስላልቻሉ የዋጋ ማሻሻያ አደርጋለሁ አሉ። 1 ብር የነበረውን ጠላ ብር ከ50 ሳንቲም ይሆናል አሉ። ጠላ መሸጫ ሰዓታቸው ላይ ደንበኛ ግጥም ብሎ ሲያዩ ጓግተው ጎበዝ ከዛሬ በኋላ የብቅል ወጪ አልቻልኩም እኔ ጠላ 1 ብር የነበረው 50 ሳንቲም ገብቷል አሉ። ከዛ በኋላ ሴትዮዋ ጠላ መሸጥ አቁመዋል ከስረው። ትዕግስት ይኑር። በስሜታዊነት የምትወስነው ውሳኔ መንገድን ሁሉ ገደል ያደርገዋል። ለምን ይመስላል ኑሯችን ሁሉ የዕለት ተዕለት እንቅስቃሴያችን ሁሉ ከእጅ ወደ አፍ የሆነው? ምክንያቱም በእጅ ታጠፋለህ፣ በአፍ ትጠፋለህ። እዚህ ማንም ከፊቱን ከኋላውን ከጎኔውን ሲል ሁሉ ጊዜ ራስን መጠየቅ ያለብህ ምንድነው? ከዛስ በኋላ ያን ጊዜ ከስሜታዊነት የነጻ ትክክለኛ ውሳኔን ትወስናል። ማማለጣሽ ለኔም የተመለሱ መስሏል። ባለፈው አገኙኝ እኮ ያለፈው ክረምት ሐምሌ ላይ ችግር ውስጥ ገብቼ ከማማለጣሽ ገንዘብ ተበድሬ ያን የመከራና የጭንቅ ጊዜ ያለፍኩት። ባለፈው ጥሩ ፍራሾች ታደስኩ በኋላ ገንዘብ አግኝቼ ጠጅ ቤት የመጣውን የሄደው ስጋብስ ለአዝማሪው ባንጃው በላይ ስሸልም ማማለጣሽ አይናገሩኝ ነገር ሰው ተሰብስቧል። ምን ቢሉ ጥሩ ደስታ አስመላሽ ሐምሌን ልጥራው